መርዶኪዮስ ወልዴ የኢትዮ ኤሌክትሪክ አትሌት ስለተገናኘን እጅግ በጣም ደስ ብሎኛል። የኢትዮጵያ የ200 ሜትር እና የ400 ሜትር የሪከርድ ባለቤት ነው። እንኳን ደስ አለህ። አመሰግናለሁ። አጥንት እኔ ስለተገናኘን ደስ ብሎኛል። ቅዳሜ የሚካሄደው የኢትዮጵያው ግራንድ ፕሪክስ ውድድር ላይ ለመጀመሪያ ጊዜ ዓለም አቀፍ ውድድር ለመወዳደር ዝግጅት እያደረግን እንገናኛለን። ምን ይሰማሃል ይሄ ውድድር ኢትዮጵያ ውስጥ በመሆኑ? ያው ደስ የሚል ነገር ነው አለው ማለትም እና ከምናደርጋቸው አትሌቶች ጋር እና ብዙ ዓለም የምናደርጋቸው አትሌቶች ጋር አብረን መሮጣቸው ልምድ መካፈላቸውን ኢቭን እንኳን ማስተማር በመቻላቸው እና የተሻለ ነገር ለማሳየት ከነሱ ጋር መፍጠራችን ትልቅ ነገር ነው ብዬ አስባለሁ። ከዚህ ውድድር ከመርዶኪዮስ ወልዴ ምን እንጠብቅ? የተሻለ ሰዓትና የተሻለ ደረጃ ከእግዚአብሔር ጋር እግዚአብሔር ጤናውንና ሰላሙን ይስጠኝ። የተሻለ ነገር ለማሳየት ዝግጅትን ያጠናቀቅኩ ይገኛል። ለኢትዮጵያ ሕዝብ ይሄን ውድድር በአዲስ አበባ ስቴዲየም ከ5 ዓመት በኋላ የሚደረግ ውድድር ነው። ገብቶ እንዲታደምና አንተንም ድጋፍ እንዲያደርግልህ የምታስተላልፈው መልእክት ካለ? ያው የኢትዮጵያ ሕዝብ ያው ስፖርት ወዳድ ነው። ለኢትዮጵያ ሕዝብ ያው ምንም መንገር አያስፈልግም። ያው እንደ ምናልባት ካልሰሙ በሚል ነው እንጂ ያው የኢትዮጵያ ሕዝብ ያው ትላልቅ አትሌቶች ጋር ስለምንሮጥ ያው ትልቅ የሆነ ድጋፋችንን እንፈልጋለን። ሞራል እንድትሆኑ እንፈልጋለን። ድጋፍ መታችሁ እንድታረጉ እንድታበረታቱን የተሻለ ሰዓት መሮጥና ውድድሮችን አብዛኞቹን ሜዳ ተግባራቶችን እና ትራክ ፊልዶችን እዚህ ማስቀረት እንድንችል የናንተ አጋዥነትና የናንተ ድጋፍ ያስፈልገናል እና መታችሁ እንድትታደሙ ብዬ አሳስባለሁ። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። መልካም ውጤት። እሺ እኔም አመሰግናለሁ። ሰላምዬ፣ የ100 ሜትር ኢትዮጵያ ሻምፒዮና ውድድር አሸናፊ ነበርሽ። በዚህኛው ውድድር ላይ ካንቺ ምን እንጠብቅ? የተሻለ ሰርቻለሁ እንግዲህ ከፈጣሪ ጋር የተሻለ ሰዓት ለማስገብና ጥሩ ተፎካካሪ ለመሆን ተዘጋጅቻለሁ። የኢትዮጵያ ሕዝብ መጥቶ እንዲደግፍሽ ምን መልእክት ታስተላልፊያለሽ? ያው ሁላችንም እንግዲህ ኢትዮጵያ ሕዝብ መጥቶ ሁላችንም ያለነው ቲም በሙሉ እንዲደግፈና ትብብራቸውን እንጠይቃለን። በጣም አመሰግናለሁ። አመሰግናለሁ።